ይህን ቪዲዮ ተመልከቱ። ከሁለት ፎቶ የተሰራ ነው። እንደዚህ አይነት ቪዲዮ ከፎቶ ለመስራት ስልክና የካፕከት አፕሊኬሽን ብቻ ያስፈልገናል። በተግባር ላሳያችሁ። ሰብስክራይብ አድርጉ። ስለ ኤዲቲንግ ጥያቄ ካላችሁ በኮሜንት ስራ አስቀምጡልን። ስለዚህ በተግባር ለማየት መጀመሪያ ወደ ካፕከት እንሄዳለን። ወደ ፎቶ የሚለው ሄዱ። ልክ ፎቶ ላይ ሄዳችሁ የምትሰሩላትን ቪዲዮ ሁለቱንም አድ አድርጉ። አንደኛው ይሄ ነው ባክግራውንድ ማድረገው አዳልኩ። ኦኬ ይሄን ካመጣሁ በኋላ አሁን ደግሞ ያው ሁሌም እዚህ ጋር አሁን እንትን አለ አይደለ ካፕከት ሚለው ይሄን ካፕከት ሚለውን ነክታችሁ ዲሊት አድርጉ። ይሄ እንዳትረሱ። ከዛ እንደገና ኦቨርሌ የሚለውን ነክተን ኦቨርሌ እንጨምራለን። ያው ኦቨርሌ የሚላለ ይሄን ነክታችሁ ኦቨርሌ የሚለውን ጨምሩ። አድ ኦቨርሌ። ከዛ ፕሌን ያመጣለሁ። ባክግራውንድ ሪሙቭ እናደርጋለን። እንደዚህ ፕሌኑ ብቻ ይቀርልናል ማለት ነው። ኦኬ ስለዚህ አሁን ሁለቶችንም ቪዲዮ አዘጋጅተናል ልክ እንደዚህ ማለት ነው። ስለዚህ ትንሽ ሳይዝ ቀነስ እናድርገውና ስለዚህ ኪፍሬም የሚባል ኮንሴፕት አለ። ኪፍሬም በመጠቀም እንዴት አድርገን ኦብጀክቶችን አኒሜት ማድረግ እንችላለን፣ ፎቶን ወደ ቪዲዮ እንዴት መቀየር እንደምንችል ነው በዚህ ክፍል ማሳያችሁ ማለት ነው። ሁለቱንም ፎቶ እንደዚህ ካስገበን በኋላ ሙቭ የምናደርገውን ኦብጀክት እናቅና ከዛ ሙቭ የምናደርገው ኦብጀክት ላይ እንደዚህ ክሊክ እናደርጋለን። ከዛ በኋላ እንደዚህ ኪፍሬም ጨመርኩ። ከዛ ይሄን ኦብጀክት ወደ ኋላ ወስዳለሁ። ልክ እንደዚህ ከወሰድኩ በኋላ ቀኝ ስልኬ እንደዚህ ስባችሁ እዚህ ጋር ኪፍሬም ጨምሩበት። ያው እዚህ ጋር ኪፍሬም። ከዛ ይሄን ፕሌን ወደዚህ ስባችሁ እንደዚህ ያደርጋችሁ አሁን ላንዲንግ ኦር ፕሌን ኢዝ ናው ላንዲንግ፣ አውሮፕላናችን አሁን እያረፈ ነው ማለት ነው። ልክ እንደዚህ ስክሮል አድርጋችሁ በዚህ ላንድ ይሆን። በዚህ መሰረት ፕሌናችን ይበራል ማለት ነው። ሎክ ኦኬ። በዚህ መሰረት አውሮፕላን ማብረር እንችላለን ማለት ነው። አያችሁ የኪ ፍሬም ጥቅም ነው ማለት ነው። ኪ ፍሬም በጣም ብዙ ጥቅም አለው። በዚህ መሰረት አኒሜት ማድረግ ትችላላችሁ። አሁን ደግሞ ሁለተኛውን የኪ ፍሬሚንግ ጥቅም ላሳያችሁ። ያ ምንድነው? ዳይናሚክ ዙም ለመስራት ኪ ፍሬሚንግ በጣም ጠቃሚ ነው። ስለዚህ አንድ ቪዲዮ እናምጣ፣ ፕላስ ቪዲዮ በሉ። ከዛ ወደ ቪዲዮ ሂዱ። ቪዲዮ አመጣሁ። ስለዚህ ይሄ ቪዲዮ አሁን ሙቭ አያደርግም። ስልክ እንደዚህ ከቪዲዮ ክሊክ ታርጉና ኪ ፍሬም ኦንችን ፕላስ ምልክቷን ከላይ ያላችኋን ትጫናላችሁ። ስለዚህ እንደዚህ ንኩ። ልክ እንደዚህ ካደረጋችሁ በኋላ የቱ ጋር ነው ደግሞ ዙም ማድረጉን የሚያቆመው የሚለውን ለማወቅ እንደዚህ ዙም አድርጋችሁ እስከ 6 ሰከንድ ካላችሁ እስከዚህ አድርጉና ከዛ እቺን ዙሙን ንኩ ማለት ነው። ከዛ በኋላ የምትፈልጉትን ድረስ ዙም አድርጉ። ኦኬ ልክ እንደዚህ አድርገን ከሰራን በኋላ ሎክ አሁን ገነት ለመግባት እኮ መጀመሪያ መሞት አለብን አይደል? ለማለት የፈለኩት ማጣት ሳይኖር ማግኘት የለም። ይገርም ነው። ልክ እንደዚህ አድርገን ደግሞ ዳይናሚክ ዙም ኢን እና ዙም አውት ለመስራት ኪ ፍሬሚንግ በጣም ጠቃሚ ነች እቺ ፕላስ ምልክት። ይሄ ሌላኛው ሁለተኛው ጥቅም ነው። አሁን ደግሞ ሌላ ሶስተኛ ጥቅም ላሳያችሁ። ፎቶ እናስገባለን። ስለዚህ ያን ፎቶ ሮቴት እና ስፒን ለማድረግ ወይም ለማሽከርከር ይጠቅመናል ማለት ነው። ስለዚህ አድ እንበለው። ከዛ ወደ ፎቶ እንግባ። ይሄን አድ ላለው ይሄ በእንደ ባክግራውንድ ይጠቅመኛል። ኦኬ ከዛ አንድ ሌላ ፎቶ ፈልጋለሁ ከዚህ አድ መለውን። ኦኬ አድ ኦቨርሌ ልበል። ይሄን አመጣው። ከዛ ሪሙቭ አድርጉ፣ ባክግራውንዱን ሪሙቭ አድርጉ። እንደዚህ ያደረግና ስለዚህ አሁን ይሄ ሙቭ አያደርግም፣ ፎቶ ነው። ፎቶ ስለሆነ ሙቭ አያደርግም፣ እንደምታዩት ነው። ሙቭ አያደርግም፣ ያው አያሽከራክርም፣ ግን እንዲያሽከራክር ነው ማድረገው። ስለዚህ ምንድነው ማድረገው? መጀመሪያ እቺን ሁለተኛውን ክሊክ አድርጋለሁ። ክሊክ ካደረኩ በኋላ እቺን ፕላስ ምልክቷን እነካለሁ። ከዛ እስከ ምን ያህል ድረስ ነው ሙቭ እንዲያደርግ ወይንም እንዲሽከራከር የምንፈልገው? እስከ መጨረሻው ከሆነ መጨረሻ ላይ አድርጉና ልክ እዚች ጋር ያደርጋችሁ እዚች ጋር መጨረሻ ያደርጋችሁ ትራንስፎርም የሚለውን ፈልጉ። እንደዚህ ገብታችሁ ትራንስፎርም የሚለውን እንደዚህ ፈልጉ። ከዛ አድቫንስ የሚለውን ንኩ። አድቫንስ የሚለውን ነክታችሁ አሁን 90 ዲግሪ ነው ሮቴት የሚያደርገው። ስለዚህ 360 ዲግሪ ሮቴት ማድረግ እንችላለን። ልክ አሁን 3 ጊዜ ይዞራል ማለት ነው፣ ይሽከረከራል። ስለዚህ ልክ እንደዚህ ሰርጭ ስጨርስ ከታች ላይ ቼክ ማርክ አለች። እሷን ቼክ ማርክ ቺን ክሊክ አድርጋችሁ ውጡ። አሁን ያው ስፒናችን ነው አይታችኋል፣ አሁን እንዴት እንደሚሽከረከር። ያው እንደዚህ አድርገን ማሽከርከር እንችላለን ማለት ነው። this is very great።
ለየትኛውም ስራ መጠቀም የምትችሉት በጣም ትልቅ ስራ ነው። ይሄን ማድረግ ትችላላችሁ። ሌላ የኪ ፍሬሚንግ ጥቅም ደግሞ የሆነ ኦብጀክት ፎሎ ለማድረግ ወይንም ትራክ ለማድረግ ኪ ፍሬሚንግ በጣም ጠቃሚ ነች እና እሱንም ላሳያችሁ። ከዚህ እንውጣና ይሄን ቪዲዮ ካንስል ብለን እንውጣ። ሌላ ቪዲዮ እናምጣ ከዚህ ላይ። ወይንም ሌባን ብናይ ሌባውን እየተከታተልን ከሰው መሃል ለማሳየት ወይንም የረብሻውን ሰው ለማሳየት ስንፈልግ የምንጠቀመው ዘዴ ነው ይሄ። ስለዚህ ወደ ቪዲዮ እንግባ። ቪዲዮ ላይ ገብተን ይሄን ቪዲዮ ለምሳሌ ላምጣው። ይሄን ቪዲዮ እንደዚህ ያመጣው። ስለዚህ እኔ ፎሎ ማድረግ የፈለኩት ይሄን ህፃን የሚሮጠውን ህፃን ነውና ልክ እንደዚህ ህፃኑን ይሄን ቪዲዮ ካስገባው በኋላ የሆነ ይሄን ህፃን መከታተል ለማሳየት ፈልጋለሁ ለእናንተ ምን እንደሚያደርግ ማለት ነው። ስለዚህ ወንጀል የሚሰራ ያው አንዴ ተመልከቱ። ስለዚህ ህፃን ነው ይሄን የሰራ፣ ሴትዮዋ ግን አጣቅም። ስለዚህ ለሴትዮዋ ማሳወቅ እንፈልጋለን ወይንም ለሌላ ሰው ማሳየት ብንፈልግ ልክ እዚህ ጋር ምንድነው የምናደርገው? ይሄን ቪዲዮ ክሊክ አድርጋችሁ ስቲከር ወደሚለው ሂዱ። ያው እዚህ ጋር ስቲከር የሚላለ ይሄን ክሊክ አድርጉ። ከዚህ ጋር የምትፈልጉትን ስቲከር ያዙና ልጅ ህፃኑን እየተከተልን ምን እንደሚሰራ እናሳያለን ማለት ነው። በዚህኛው ካስት እንደዚህ ያደረግና ስለዚህ ወደ ህፃኑ እናዞራለን። ይሄን ከዚህ ነው የሚነሳ። ስለዚህ እዚህ ጀመርነ። ኦኬ ሶ እዚህ ጋር እሱን ተጠግቶ መሄድ አለበት እንትናችን ቀስታችን ማለት ነው የምንጠቀመው ቀስት። ኦኬ ስለዚህ እዚህ ጋር መጀመሪያ ኪ ፍሬም እዚህ መጨመር አለብን። ያው እዚህ ጋር ኪ ፍሬም ጨመርና ከዛ ህፃኑን ተጠግቶ መሄድ አለበት እንትናችን እዚህ ድረስ ሌላ ሞሽን ነው እዚህ ድረስ ማለት ነው። ስለዚህ እዚህ ድረስ እንጨምራለን ማለት ነው። ስለዚህ እዚህ ጋር ኪ ፍሬም እንጨምርና ይሄን ሙቭ አድርገን ህፃኑ ላይ እናስጠጋዋለን። ልክች ነው ወጥቶ እንደዚህ ነው አይደለ? ሄደ። ኦኬ ይሄ ነው ህፃኑ። ከዛ በኋላ ወደ ያዘው ነገር ፎከስ እናደርጋለን። ያው አሁን በጣም ጥሩ ይሄ ህፃን ነው፣ በደንብ አሳይተናል። ኦኬ ስለዚህ ይሄን ካይሳየን በኋላ ከዛ በኋላ ይሄ ህፃን ይመለሳል። ስለዚህ ምን የሆነ ነገር ይዟልና ያቺን ነገር ማሳየት አለብን። የሆነ ቀበቶ ነገር ይዟል። ስለዚህ ሴትዮዋን የሚመታበትን ቀበቶ ነገር ይዟል፣ እሱ እናሳያለን። ስለዚህ እዚህ ጋር ደርሰን ቺን ኦብጀክት ሙቭ እናደርጋለን። አሁን ዞረን ብናይ ይሄ ተመለሰ። ከዛ እንደዚህ አድርጎ እስከሚመታ ያለውን እዚህ ድረስ ያለውን ደግሞ ቺን ወደዚህ ሙቭ አድርገን ቺን እንዴት አድርጎ እንደሚመታት እንደዚህ አድርገን እናሳያለን። ኦኬ አሁን ተመልከቱ። ኦኬ ከዛ ይሮጣል። ስለዚህ ሲሮጥ ደግሞ ማሳየት አለብን። ሲሮጥ ማሳየት ስንፈልግ ያው ይሮጣል ወደዛ። ስለዚህ አሁንም እዚህች ጋር አድርገን ልጁን እዚህ ነው ሄደ ወደዚህ ነው ከዚህች በኋላ ስለዚህ በዚህ አድርገን እዚህ ጋር ነው የተደበቀው ብለን እንደዚህ እናሳያለን። ልክ አሳየን በኋላ ደግሞ ሴትዮ ስለምትጋርደው በዚህ ዙረን እንደዚህ እንደገና ልጁ በዚህ በኩል እናሳያለን። ያው እዚህ ጋር ተኝቷል ማለት ነው። ስለዚህ ያላየ ሰው በደንብ ማወቅ ይችላል ማለት ነው። አሁን ህፃኑ የት ላይ እንዳለ በደንብ እሱ ጋር ማድረግ እንችላለን። ልክ በዚህ መልኩ ሰራን ማለት ነው። አሁን ህፃኑ የት ጋር እንደተደበቀ ምናምን ማየት ይችላሉ ማንኛውም ሰው። ስለዚህ በዚህ መልኩ ኦብጀክትን አንድን የምፈልገውን ኦብጀክት ትራክ ማድረግ እንችላለን ማለት ነው። ሌላኛው የኪ ፍሬሚንግ ጥቅም ደግሞ ኦዲዮ ዳኪንግ የሚባል አለ። ኦዲዮን ለመጨመርና ለመቀነስ ይሄ ኪ ፍሬሚንግ በጣም ጠቃሚ ነው። ስለዚህ ለምሳሌ እዚህ ጋር ያለውን ኦዲዮ ኤክስትራክት እናደርግና በኦዲዮ መልኩ ላሳያችሁ። ስለዚህ ከዚህኛው ኦዲዮን ብቻ አውጥቼ ላሳያችሁ። ኤክስትራክት ኦዲዮ ልበል። ልክ ኤክስትራክት ኦዲዮ ስል እንደዚህ አድርጎ አወጣልኝ ኦዲዮ አለ። ስለዚህ አሁን ኪ ፍሬሚንግን በመጠቀም የሆነ ቦታ ላይ እንዴት መጨመር እንችላለን የሚለውን ላሳያችሁ። ስለዚህ ለምሳሌ ድምፁ ጮህ ብሎ እንዲሰማ የምንፈልገው ይሄ ህፃን ከመጣበት ጊዜ ጀምሮ ማለት ነው። እዚህ ጋር ሲመጣ ጀምሮ 100% እንዲደርስ እንፈልጋለን። ስለዚህ እዚህ ጋር መጀመሪያ ላይ እዚህ ጋር ኪ ፍሬም እንይዝ። ልክ ጨምረናል። እዚህ ጋር ዳያመንድ ምልክት ይታያችኋል። ስለዚህ እቺን ስነካ በኢትሰልፍ ከታች ላይ ቦክስ ይከፍትልናል። ስለዚህ
አሁን የምንፈልገውን ድረስ እዚች ጋር ስክሮል አድርግና እስከምኑ ድረስ ነው መቀነስ ወይ መጨመር የምፈልገው የሚለውን ለማወቅ ያው እዚህ ጋር ይታያቸዋል። አሁን እዚህ ሊመታ ነው። ስለዚህ እዚህ ጋር ሞቅ ብሎ ሰው እንዲስቅ እንፈልጋለን። ስለዚህ አሁን እዚህ ድረስ ምንድነው የምናደርገው? ከፍ እያደረግን እዚህ ድረስ 1000 እንዲደርስ እንፈልጋለን ማለት ነው። ልክ እዚህ ጋር 1000 አደረስና ማለት ነው። ስለዚህ አሁን ምንድነው የሚያሳየው? ያው እዚህ ጋር ስለዚህ እዚህ ጋር ሞቅ ብሎ እንዲሰማ አደረግነ ማለት ነው። ስለዚህ አሁን እዚህ ኦዲዮ ቦክስ እንደዚህ ከፍተን ብናይ እዚህ ጋር ይታያችኋል። ቮሊዩም ላይ ገብታችሁ መጀመሪያ ቮሊዩም የሚለውን ንኩ። ከሰራችሁ በኋላ ይሄን ቮሊዩም ንኩ። ልክ እንደዚህ ስትከፍቱ እንደዚህ ይታያችኋል። ስለዚህ ፕሌይ በሉ። እናንተ የሰራችሁትን ቪዲዮ እኔ እየጨመረ እንዲሄድ ነው ያልኩት። ስለዚህ ይታያችኋል እዚህ ጋር ሙቭ ሲያደርግ ወደ 1000 ማለት ነው። ከዛ ይሄን ከደረሰ በኋላ ወደ 1000 ማለት ነው። ስለዚህ በዚህ መልኩ ኦዲዮ ዳኪንግ መስራት እንችላለን ማለት ነው። ሌላና የመጨረሻው ስድስተኛው የኪ ፍሬሚንግ ጥቅም ምንድነው? ቪዲዮን ፌድ ኢን እና ፌድ አውት ለመስራት ኪ ፍሬሚንግ በጣም ጠቃሚ ነው። በተለይ ሲኔማቶግራፊ ቪዲዮ የምትሰሩ ከሆነ ፌድ ኢን እና ፌድ አውት በጣም ጠቃሚ ነው። ስለዚህ ይሄን በስልካችን እንዴት መስራት እንችላለን የሚለውን ላሳያችሁ። ይሄን ቪዲዮ ካንስል እናድርገው እና ሌላ ቪዲዮ እናምጣ። ቤተሰብ ሰብስክራይብ ማድረጋችሁ እንዳትረሱ። ቻናላችንን ሰብስክራይብ አድርጉ። ይሄን ቪዲዮ አድ እናድርገው። ስለዚህ እዚህ ጋር ገባንና መጀመሪያ ፌድ አውት የምናደርጋትን ፌድ ኢን ማድረግ የምንጀምራትን እቺን ፕላስ ዲያመንድ አይከኑን ነክተን እንደዚህ እንነካለን። መጀመሪያ ላይ ፕላስ አይከኑን እንደዚህ እንነካለን። ከርሰራችን እቺን ስቲኮን እዚህ ካደረግን በኋላ እንነካለን። ከዛ በኋላ እስከምን ድረስ ነው ፌድ ኢን እንዲሆን የምንፈልገው የሚለውን ካወቅን በኋላ አዩ እዚህ ጋር አድርገን ወደ ኦፓሲቲ እንሄዳለን። እንትን ምንለው የምናስተካክለው። ስለዚህ አሁን እዚህ ጋር 1100 ነው። ስለዚህ ያው እዚህ ጋር አለ። ስለዚህ እዚህ መጀመሪያ ላይ እንደዚህ ብሎ ይጀምርና ከዛ እዚህ አካባቢ ሲደርስ ሶስተኛ ሰከንድ ላይ ሲደርስ ደግሞ ያው እንደዚህ ሙቭ ሳረግ እየበራ ከዛ 100% እየደረሰ እንዲሄድ ነው የምፈልገው እኔ። ኦኬ ሶ አሁን ሙቭ አድርገን ብናየው ያው መጀመሪያ በፌድ ይገባል። ከዛ እንዲህ ብሎ ይቀጥላል ማለት ነው። ሶ አሁን ፌድ አውት ለመጨመር ደግሞ እዚህ ጋር እንሄድና ፌድ አውት ለመጨመር ያው እዚህ ጋር መጀመሪያውን ከየት ጀምሮ ነው ፌድ አውት ማድረግ የሚጀምረው የሚለውን እወቁና ከዛ ከዚህ ጀምሮ ከ6ኛው ሰከንድ ጀምሮ ፌድ አውት ያድርግልን ካላችሁ 6ኛው ላይ አድርጋችሁ እቺን ፕላስ ምልክቷን ንኩ። ልክ እንደዚህ ከነካችሁ በኋላ እዚህ ጋር 100 ነው አይደለ? 100 ነው። ሶ እየቀነሰ እንዲሄድ ነው የምንፈልገው። እዚህ አካባቢ ሲደርስ ደግሞ እየቀነሰ እንዲወጣ ነው የምንፈልገው። ልክ እንደዚህ ማለት ነው። ሶ አሁን ሙቭ ብናደርግ ያው ፌድ አውት ማለት እንደዚህ እናውጣለን። ጊዜ ይጠፋል ማለት ነው። በዚህ መልኩ መስራት እንችላለን ፌድ አውት እና ፌድ ኢን በካፕከት ማለት ነው። ይሄ ቪዲዮ ከተመቻችሁ ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ተመሳሳይ ቪዲዮ እንዲሰራ ከፈለጋችሁ ደግሞ ኮሜንት ላይ አሳውቁን።